አሁንም ከሴሌብሬቲ አንወጣም፣ ግን ከሴሌብሬቲ አንወጣም። አሁንም ስለ ሴሌብሬቲ ነው የምንወጣው። አንድ ሴሌብሬቲ ዝናሽና ታሪክሽ ደረሰኝ። ታሪክሽ ምን ይላል? ለህዝብ ላስተላልፈው ነው። ያው ስም ባለመጥራት ራስን በመቆጠብ አፈን በማድረግ እተባበራለሁ። እግዚአብሔር ይመስገን። ሰሞኑን አንዳንድ የሴሌብሬቲ ወሬዎች እየመጣልኝ ነው። ደስ ብሎኛል። ጋይስ የሀገሬ ልጆች እስኪ ደግሞ አብረን እንቦጫረቅ ነው። አንዷ ሴሌብሬቲ ምን ሰማው? ከአንድ ወዳጅ ተደውሎ የተነገረኝ ውሸት ምናምን የሌለው ነው። በነገራችን ላይ ጀምሮ ነው ደግሞ ጋይስ አይመከረኝ። አንዷ ሴሌብሬቲ አሉ ጋይስ፣ እሺ በሉ ብላችሁ ማርያም ነው ነው። ሰውየው ባለትዳር ነው። እንግዲህ እናንተ ድረሱበት እነግራቸው ነው። ሰውየው ባለትዳር ነው። የሰውየው መኪና ማርሴዲስ ነው። ማርሴዲስ ቤት ምናምን ነው። ማርሴዲስ ነው። ማርሴዲሱ የተገዛው በሚስቱ ስም ነው። ዝም ብላችሁ አዳምጡ። ያገሬ ታሪክ እኮ ነው የምትሰሙት። እኛ እኮ እጃችን እንደዚህ አጣምረን እኮ ጉድ እኮ ነው የምትሰሙት። እናንተ እዚህ ሊያስታውራ ብቻ ትላላችሁ እንጂ በየቤቱ እኮ አዳሚ ማርሴዲስሽ የለ ምን የለ ምንሽ የለ ቤትሽ የለ እየተቀማች ነው ቁጥላሽ ስም እኔማ እየሰማሁልሽ ነው። ከዛም ባል ይኸውላችሁ ታሪኩ እንዴት እንደሚጀምር ልንገራችሁ። ባልና ሚስት የተጋቡት ድሮ እሷ የደሃ ልጅ ነበረች፣ እሱ ደህና ቤተሰቦች ምናምን አሉት፣ ሰውየው አሉ ሀብታሙ። ከዛም ተጋቡ ምናምን፣ አባቷን አስታመመ ምናምን፣ በቃ ባለውለቷ ነው ባሏ ለዚህ ሴት ለሚስት ተብዬዋ ማለት ነው። ምንም ውሸት የሌለው ዞሮ ያልተነዳ ምናምን ወሬ ነው የምጠራችሁ። ከዛም በኋላ ልንገራችሁ ሌስኮት ብላችሁ አዳምጡ። በየቤቱ ይሄ ታሪክ እኮ ለነገ ባንቺ ነው፣ የሀብታም ሚስት ነገ ባንቺ ነው። ኒኮ ብለሽ አዳምጪ። ከዛ ያገሬ ውስጥ ምን እንደሆነ ነገራችሁ እና እሷ ልጅቷ ፍቅርና ህይወት ልበል እዚህ ቤት ፍቅር ያለሽ እንዴቱ ላይ ከዛም ዝም ብላችሁ ወገብ በደረት አድርጋችሁ ቡና ይጠጣችሁ አዳምጡ። ከዛም በኋላ ባለውለቷ ነው ሰውየው ማለት ነው። ከዛም ተጋቡ ምናምን ወለዱ። ከዛ መኖር ጀመሩ፣ መግፋት ጀመረ፣ እድሜ መሄድ ጀመረ፣ ልጅ ተወለደ ምናምን። ከዛ ሀብት ላይ አብረው ብዙ እሱ የሀብታም ሰው ነው፣ የሀብታም ልጅ ነው ብያቸዋለሁ። አይታማም በገንዘብ። ከዛም በኋላ አንዷ ሴሌብሬቲ እንደ እርጎ ዝንብ ጥልቅ ብላ ቤታቸው ገባች። ጋይስ ጥልቅ ብላ ተሰት ብላ ከልካይ የሚላት ተቆጭም ሲቆጣት አትሰማም። ድርቅ ብላ ፍጥጥ ግጥጥ ብላ ገባች ቤታቸው። ከዛ መኪናው የተገዛው ማርሴዲሱ አሉ በማን ስም እንደሆነ ታውቃላችሁ? ቤተሰብ በሚስት ስም። ባልየው በቃ መሯት እንድትወጣለት ፈልጎ ነው አሉ ጋይስ፣ ሚስቱ ማለት ነው። ሚስት ደግሞ የመጣችበትን ያለፈችበትን ነገር ስታውቅ ባሏን በቀላሉ መቶ አልፈለገችም። እንደውም እንዳለችው ማስሰማ ቤተሰብ ምን እንደሰማ ታውቃላችሁ? ማርሴዲሱን ትሰደውና ባሌን ትመልስልኝ ትላለች።